ማይክሮሶፍት ወርድ ላይ እጅግ ብዙ ረጅም የሆነ ዶክመንት ይኖራችሁና የተወሰኑ መረጃዎችን ሃይላይት ማድረግ ይፈልጋሉ። ልዩ ትኩረት የሚፈልጋቸው ሰው እንዲያያቸው እርሶም ደግሞ ተመልሰው ሲያነቡ እንዲያስታውሷቸው የሚፈልጓቸውን ነገሮች ማቅለም ይፈልጋሉ። ለማቅለም እያንዳንዱን እየዞሩ ሴሌክት ከለር እየመርጡ ከሚጠቀሙ አማራጭ ልንገሮት ምን ያደርጋሉ? ኮንትሮል አልት ኤችን ይጫናሉ። ኮንትሮል አልት ኤችን ከተጫኑ በኋላ ሃይላይት ማድረግ የሚፈልጓቸውን ቃላቶች በሙሉ እየሄዱ በየቦታው ሴሌክት ማድረግ ነው። እነዛ ቃላቶች ወይም ደግሞ ፓራግራፎች ሴሌክትድ ሆነው ሃይላይትድ ሆነው ይቆዩታል ማለት ነው። ስለዚህ ሊያይሎት የሚፈልጉት ማስተላለፍ የሚፈልጉት እርሶም ደግሞ ተመልሰው ማስታወስ የሚፈልጓቸውን ነገሮች በቀላሉ በማቅለም መረጃውን ማግኘት ይችላሉ። እኛ ጋር በጣም ብዙ ስለ ማይክሮሶፍት ወርድ ብቻ አይደለም ሌሎች ኮምፒውተር ላይ የምንጠቀምባቸውን ሶፍትዌሮች ኮምፒውተር ራሱን ደግሞ እንዴት መጠቀም እንደምንችል በዝርዝር ብዙ መረጃዎች ስላሉ እኛን ፎሎ ማድረግ የኛ ቤተሰብ መሆን አዋጭ ስለሆነ ዛሬውኑ እኛን ፎሎ እንዲያደርጉ እንጋብዞታለን። የጣመ ቀን ይሁንልዎት። ኖታ